በኢየሱስ ስም ከውጭም ከውስጥም ያንተን በሮች እግዚአብሔር በኃይል እንዲከፍትልህ ጸልያለሁ። አሜን አሜን። ለምሳሌ አንተን እየተመለከትኩኝ ማንን እመለከታለሁ መሰለህ? ፕሮፌት መሰረትን ታውቀዋለህ? አራራት ቲቪ ካሜራማን እዛ ነው ሰራ። እዛ 3 ዓመት ሰርቼ እዛ ነበርኩ። የት? አራራት ቲቪ። አራራት ቲቪ ላይ አዎ፣ ፕሮፌት መሰረት ታየ። ፎቶውን እንኳን ልልክ እችላለሁ፣ መስረጃ አለኝ። አንተን እየተመለከትኩኝ እሱን እመለከታለሁ። አንተን ለመሰለህ አንተ ያገኘክ የእሱ አኖይንቲንግ ነው። ባይዘው አንተን እሱን እውነት ጸልዮልኝ ባርኮኝ በምስጋና ተመልሰህ ትመጣለህ ምናምን ብሎኝ ባርኮኝ ጸልዮልኝ ነው የወጣው ከሱ። ያ አንተን እየተመለከትኩ ፕሮፌት መሰረትን ጃይንት የእግዚአብሔር ሰው ኃያል የእግዚአብሔር ሰው እመለከታለሁ ካንተ ጋር በሱ አኖይንቲንግ በኃይል ሲያስነሳት ነው ያየሁት። አሜን። ፕሮዲቫንዳ ያሞስ ካቫላዳ ያቦስ ለመሰለህ አንዳንድ ሌሊቶችህ ከሱ ጋር ነው የምታድረው። ባይዘው አንዳንድ እየመጣ ይጸልይልኛል። ደግሞ ያንተ የመንፈሳዊ አባትም ራኬል ተካም ይጸልይልኛል። እሱ ጋር መጥቻለሁ፣ ጸልዮልኝ ነግሮኛል። እሱ እውነት ነው። እግዚአብሔር ሰው ቀጥል። እኔ አንተን አላውቅም። ባይዘው ዛሬ ነው እዚህ እንትን ያልኩት። እውነት ነው። አንተ አታውቀኝም፣ ግን እኔ አንተን አውቃለሁ እንጂ ተገናኝተን አውርተን እንኳን ጭራሽ አናውቅም። ግን አንተ የመንፈሳዊ አባት ጋር መጥቼ ነክቶኝ እግዚአብሔር ትልቅ ዓላማ እኔ ጋር እንዳለ ነግሮኛል። ያ ምክንያቱም ለመሰለህ የእግዚአብሔር ሰዎች ቅባት ሲያፈሱብክ፣ ማንትል ሲጥሉብክ፣ መጎናጸፊያ ሲጥሉብክ ቅባት። ምክንያቱም እሱ ብቻ ሳይሆን አንተ ራስህ ትልልቅ ስቴዲየሞች እውነት ነው። እግዚአብሔር ሰው ደግሞ በኃይል ስታገለግል ሽባዎች ሲፈወሱ፣ የወደቁ ሲነሱ፣ የሞተ እንኳን ሲነሳ በህልምክ እየጸለይክ ታይ ነበር። ሰማኸኝ አለው። በቃ በህልሜ አለው። በቃ አሁን መጎናጸፊያ ስትል ደግሞ ቅድም አፖስትል ታምራት ጋር ሲሄድ መጎናጸፊያ ስጣለሁ ምናምን ኑ ሲል እጄ መጎናጸፊያ ሲሰጠኛል። ፕሮፌት እዩ ጩፋም ሰጥቶኛል። በቅድምም ጸልዮልኛል። እውነት ነው። እየተናገርክ ያለ ሁሉ እውነት ነው። ቀጥል። እግዚአብሔር ሰው